የሚያሳስበው ሰው የሚያያቸው የሚያስተውላቸው ብዙ ነገራቶች አሉት። እኔ በእነዚህ ሁሉ ወጣቶች ውስጥ እያለፍን እንደ ሙስሊም የኔ ድርሻ የኔ ሚና በተለይ ወጣት ነው። በታሪካችን ውስጥ ለውጥ የሚባለው ነገር ትልቁ ድርሻ ይዘው የወጡት ወጣቶች ናቸው። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲላኩ ከነቢዩ ጋር የነበሩት ትልቁ ድርሻ የተወጡት ኃይሎች ወጣቶች ናቸው። ቢያንስ በጣም በዝቅተኛ በ15 ዓመት ዕድሜ ነቢዩ የሚበልጧቸው ወጣቶች። ያንን ስናስብ ለውጡ አሁንም ባለቤቱ ይሄ ኃይል ነው። ይሄ ኃይል ደግሞ በትክክል ሪሳላው ሲገባው ኃላፊነቱ ሲረዳ ነው። እኔ ምናልባት እንዳረስተው ከሆነ ታሪክን ማን ነው የሚሰራው? በየስነ ታሪክ ብላችሁ ታስባላችሁ? ታሪክ ማን ነው የሚሰራው? አንድ ማህበረሰብ ውስጥ ታሪክ ሊሰራ የሚችለው ማን ነው? መሪ ነው? ፖለቲካል ሊደርስ ናቸው? ማህበረሰብ ነው? በተለያዩ መገለጫዎቹ ትልቁ ድርሻ ያላቸው ወጣቶች ናቸው። ዋይ የሆኑ ወጣቶች፣ ፋህም ያላቸው ወጣቶች፣ ነገራቶችን የተገነዘቡ ወጣቶች፣ በትክክል ኃላፊነታቸው ላይ የቆሙ ወጣቶች እና ዕልም ላይ ወይም ደግሞ ከተለያዩ ትኩረት ያደረጉ ወጣቶች። ይህንን ያሉ የተደበላለቁ ችግሮችን ፈተው ከራስ ያለፈ ለሌላው የሚተርፍ መሆን እንደሚቻል ብለው መነሳት ያለባቸው ወጣቶች ናቸው። ለዚህ እስልምናም ሲያናገር ምሳሌዎችንም ሲያመጣ ቁርአን ውስጥ አሕሰን ቀሰስ የተጠቀሰ የነቢዩላህ ዩሱፍ ታሪክ ነው አይደል? በዛ ፈተና ሂደቶች ውስጥ ከእስር ቤት ከጉድጓድ እስከመጣል እስከ ቤተ መንግስት መውጣት ውስጥ የአንድ ወጣት የጽናት፣ የዒፋ፣ የጥብቅነት፣ የታዛዥነት፣ የኢልሃም ሙልሂን ይሆናል። ሁሉንም ነገር በውስጡ የያዘ ወጣት ታሪክ ነው ማለት ያነሳ። የጥንካሬን ተምሳሌ ሲያነሳ ቁርአን ላይ ፊትያ ብሎ ከሚጠራቸው ውስጥ ኢብራሂም ዓለይሂ ሰላምን ፈተዩቃሉ ኢብራሂም የተባለ ወጣት እያለ ይገልጻቸው ራሱ ቁርአን። በማህበረሰብ ላይ በጣም የአላህን ሪሳላ ወደ መሬት በማውረድ ውስጥ ኃላፊነትን በአግባብ በመወጣትና ግዴታ ላይ በመቆም ወደፊት ለመሻገር የወሰነ አቋም የያዘ ማህበረሰብ ፊት ራሱን ይዞ ይቆማል። ስትመለከቱ በተመሳሳይ እነሆ ፊትየቱን አመኑ ቢረቢሂም ወዚድናሁም ሁደን ያላቸው እንደ ዘመኑ አምባገነን መሪዎች መጥተው ምድር ከኛ በላይ ማንም የላትም ይዋን ረቡኩም አልአዕላ የሚሉ ምድር በእኛ ትእዛዝ ውስጥ ማኡሪኩም ኢላ ማአራው ማህዲኩም ኢላ ሰቢለ ረሻድ እንዳረፈው እኛ የያዝነው ካልያዛችሁ ትጠፋላችሁ፣ እኛ ካልተከተላችሁ ዳኛ የላችሁም ብለው የሚሉ እንደ ዘመናችን ነገስታቶች በትዕቢት በሙሰኝነት በገበይ እነዚህን የመሳሰሉ ሰዎች ኖረዋል። ዓለማችን ጥፋትን የሚመርጡ እምቢተኝነትን የሰው ልጅን አደጋ ውስጥ ፈተና ውስጥ የሚከቱ ሁልጊዜ እውቀትን ተሰጥቷቸው እውቀታቸውን አግባብ ላልሆነ ነገር የሚጠቀሙበት በሃያኛው ክፍለ ዘመን አጋማሽ ውስጥ ነው አይደለም? አሜሪካ ላይ ትልቅ ፊዚሻኖች፣ ኬሚስቶች፣ የፖለቲካል ሊደርስ፣ ትልልቅ ባለሀብቶች ተሰብስበው አንድ ነገር ወሰኑ። የወሰኑት እንዲያደርጉ የኒውክሌር ቦምብ ሊሰሩ። የኒውክሌር ቦምብ ሊሰሩ ብድል ለማድረግ የሰው ዘርን የሚጠፋው ቁጥር ስላነሰ በብዛት ሊያጠፋ የሚችል መሳሪያ እንፍጠር ብለው የተስማሙት ወሰኑ። የመጀመሪያው በምድር ላይ የተሞከረበት ደግሞ የጃፓን ምድር የሂሮሺማና ናጋሳኪ ላይ ሆነና በአንድ ጊዜ በተጣለሙ 100 ሺዎችን አለቁ። ከዛ በኋላ እያለ የቀጠለ ሌላ ተጨማሪ 100 ሺዎችንም ደግሞ ጨመረ። የሚያሳዝነው የሰራነው መሳሪያ ውጤታማ ሆነ ብለው ብዙ 100 ሺዎችን መጨረስ ስለቻለ ይሄ አኽላቅ፣ ይሄ ስነ ምግባር፣ ይሄ ማንነት ያላቸው ሰዎች እውቀት ተሰጥቷቸው ከኢስላም ውጭ ስለሆኑ ሰውን በማጥፋት የሚደሰቱ የሰው ልጅ ፊት ለነሱ ገበያ የሚሆንላቸው እንደዚህ አይነት ማንነት ውስጥ የሚኖሩ መሪዎች የሚኖሩበት ዓለም ውስጥ ነው ያለነው ዛሬ። ስለዚህ ይህ ዓለም ሰው ይፈልጋል።
الله سبحانه وتعالى لنبي محمد صلى الله عليه وسلم سيكاشف رحمة للعالمين معدنا العالمات نزلت العالمات العمانيين شادنا المسلمين شادنا لا سوزا لا فترة كل لا نسساو لا عوافي ميج النت نبي صلى الله عليه وسلم أشرف الخلق الله عليه السلام رحمة للعالمين أجمعنا يالتقدم نزلت يالتقدم رحمة ይሄንን ሪሳላ በትክክል ተረድቶ ወደ መሬት ማውረድ የሚችል የለውጥ ኃይል ያስፈልጋል። የለውጥ ኃይል ደግሞ ሊሆን የሚችለው በሁለት ደካሞች ውስጥ ያለው ኃይል ነው ይባላል። በህፃንነት ድካም፣ በእርጅና ድካም መካከል የሚገኘው ወጣትነት። ህፃንነትም ንቃት ይኖራል፣ ግን ደካማነት ነው፣ አቅም የለም አይደል? እርጅናም እንዲሁም እውቀት ይኖራል፣ ጥበብ ይኖራል፣ ግን ድካም ነው። ከዛ ቁርአኑ እንደሚገልጽ በሁለት ደካሞች መካከል የሚገኘው የህፃንነትን ንቃት የጎለፉ ታላቆችን ህክማና እውቀት ሁለቱን አዋህዶ ለውጥ ማምጣት የሚችል መስራት የሚችል ኃይል የወጣት ኃይል ነው። ወጣቱ ኃይል እኔ ነኝ ባለቤት ብሎ መነሳት ሲችል ዓለም በዚህ ህዝብ ውስጥ የገባች የዓለም ጉዳይ እኔ ምን አደርገዋለሁ? እኔ ራሴን ጌታ ከተሆነ እንድትቀመጥ አለ ሙስሊም ስትሆን ለዛ ተፈጠረ። ዓለምን እኔ መቀየር እችላለሁ ግን ማንነት ያለው ኃይል ሙስሊም በባህሪው ሲፈጠር እንትኑ አልተፈጠረም፣ መንደርተኛው አልተፈጠረም። ዛሬ እኮ ሰው በጎጥ በጎሳ በመንደር ሲተማከል እኛን የሚያምን የማይመለከት ለምንድን ነው? አልተፈጠረም ሙስሊም ለዛ። ምክንያቱም ለመንደር የተፈጠረ አይደለም። ቅድም እንዳልኩት ዛሬ ሱዳን ላይ የሚሆነው ህመም የኛ ነው። እዛ ላይ የሚሞተው ዓለም ኢስላም ላይ የሚያልቀው በሰው ዘር ልጅ ላይ የሚደርሰው ፈተና ሁሉ ይመለከተኛል። مثل المؤمنين في تواصيهم وتراحمهم وتعاطفهم كمثل الجسد الواحد. ዓለም ላይ የሚደርሰው ፈተና መከራ እንደ አንድ ጀሰድ እንደ አንድ አካል የሚያመው የሚጨንቅ አይደለም። ዑመር ተጣጣለ አቃለ ተጣላ ተዛዋጅ ወሰላማ الله አይደለም። መንገድ ሳይመቻት ጉራ የተሰበረች በቅሎ አላህ ትጠይቀኛለች ብሎ ይጨነቅ መሪ ሆኖ ስለ በቅሎ ይጨነቅ ስላልተስተካከለ መንገድ ስለከተል ስለኩልነት ስለሰዎች ነው አይደለም። ወይም ባህሪው ሄዶ በዚህ ጥግ ነው የሚሄደው። ለዛ ነው ሲቀራም ብቻውን ቆሞ እያከናወኑ እያለ የሚሆን ኃይል ሰው ብቻውን ቆሞ በቋንቋው ህግ ባይል እያከናወኑ ነው ማለት ነው። ግን አላህ ግዴታ ነው ብቻውን ቆሞ እያከናወኑ ነው። አንተ ብቻ ነህ ስለ ብቻህ ማታወራ ስለ ብቻህ ማባገር አትገናኝ። እኛ ብለህ እንድታስብ ነው ግዴታ የተደረገብህ። ብቻህን ቁመህ ስራህን ታስብ እና እያልክ ታወራለህ። ይህ ኃይል ይሄ ማዕና የገባው ሰው በዚህ ነው ኢማም ኢብኑ ቀይም አልጀውዚ መዳሪጅ ሳሊኪን ሲናዚህ ኢያከ ነዕቡዱ ወኢያከ ነስተዒን የሰው ልጅ በቃ ትልቁ የመጨረሻው ትልቁ የሚደርስበት ቦታ ኢያከ ነዕቡዱ የሚለው ደረጃ ሲደርስ ነው ዓቢድ የሚባለው ይወጣል። ይህ ከዚህ ከግል ከጠባብ ነገር ወጥቶ ይሰፋል። ስለ ዓለም ይኖራል፣ ስለ ዓለም ይጨነቃል። ባርነቱ ለዓለሙ ጌታ ነው፣ ለሆነች ቦታ ውስጥ አይደለም። ለዛ ይሄ ከኡቡድያ ከባርነት ነፃ ይወጣ ከፍጡር ባርነት ነፃ ይወጣ ኃይል። ለዚህ ነው ቅድም ወጣቶቹ ይሄ የተረዱ ወጣቶች የገባቸው ወጣቶች እነዚህ ነገራቶች ሲገባቸው የማንም ባሪያ የማንም ተከታይ ባርነታቸው ለአላህ ነው፣ ታዛዥነታቸው ለቁርአን ነው፣ መንገዳቸው የተሳሰለ መንገድ ነው። ይህንን መንገድ ይዘው ነው ስለ ሰው ልጅ ሁሉ የሚለፉት የሚጨነቁት። ረሕመተ ሊልዓለሚን ሪሳላ የያዘ ትውልድ የሆነ ቦታ ላይ አይቆምም፣ አይጠብቅም፣ ስለሆነ መንገድ አይጨነቅም። ሙስተሂል ያ ከሆነ ወድቀናል፣ ሪሳላው ተሸፍኖብናል፣ አልገባንም ማለት ነው። ከዚያ ያለፈ ማንነት እንዲኖረን ራሳችንን ማሳደግ ማየት ሙስተሂላት አይደለም። ይሄ በስና ታሪክ ውስጥ ሙብዲውን የሚባሉ ሰዎች አሉ አይደል? ሙብዲውን የሚባሉት ሰዎች እኮ የሌለ ነገር ፈጥረው አይደለም ኢብዳዕ ነው ያደረጉት። አዲስ ነገር ለማህበረሰቡ አሳይተዋል። የሌለን በሰው ልጅ አእምሮ ውስጥ ሙስተሂል የሆነ ነገር ማምጣት ማለት እንደሚችሉ ማሳየታቸውን ፊት ለፊት ይወጣል። ሰው አይቻልም ብሎ የዘጋቸውን ነገሮች እንደሚቻል ያሳያል። እዛ ነው ያ ደግሞ የህይወት አካል እንዲሆን ነው አላህ ሰው ዛሬ ሰኞና ሐሙስ ጾም ከባድ ነው ለኛ ምክንያቱም ልምድ አላደረገ ነው የህይወት አካል አላደረገ
ሰላት ተራዊህ ላይ ወይም ደግሞ ዊትር እኛ ይከብደናል። ሰላት ላይ ቅድም ሲነገር ነበር ይከብደናል። ረመዳን ይመጣና ግን ያንን ለኛ ከባድ የሚመስለውን ነገር እንደሚቻል ያሳያል። ጾም ማለት በቃ ህይወት አካል ማድረግ የሚቻል ነገር ነው። ለካ ያ በህይወታችን ሙስተሂላቶች የተዘጉ አይቻሉም ብለን ያቆምናቸው የረመዳን ትልቁ መልእክት ነው። ላለቁም ተተቁን በቃ ሪሳላው ነው ተቋም ማረጋገጥ ነው። ትልቁ ግን በተለይ ለዚህ ወጣት ትውልድ ረመዳን ከጾም ባሻገር ያለው ማዕና ስታዩት በብዙ ህይወታችን ውስጥ በእያንዳንዱ ጉዳዮቻችን ውስጥ የተዘጉ በሂጃብ ያስቀመጥንባቸው ነገሮች አሉ። አይኛችን ይሄኛ አቅም አይደለም። በስራችን፣ በትምህርታችን፣ በዲናችን ጉዳይ ላይ ይሄ የኔ ቦታ አይደለም ብለን የቆምንባቸው ጉዳዮች አሉ። አንችልም ብለን ረመዳን ይመጣና ይቻላል። ያ በዓመት ማክተም የከበደው ሰው በወር ውስጥ 3 4 እያለም 5 10 እንዳቅሙ ያከትማል። ያው ቁርአን ነው። ሌላ ቁርአን አልወረደ። ቤታችን ያለው ቁርአን ነው ወርደን የቀራንበት አዲስ ቁርአን አልመጣ። ይሄ ነው ለዚህ ኢብዳእ ሲኖረን በሐያታችን ውስጥ እንደምንችል አውቀን መለወጥ፣ መቀየር፣ አዲስ ነገር ለማህበረሰባችን ማሳየት እንደምንችል ይዘን መውጣት ኃላፊነት ስንወስድና እኔ ድርሻዬን መውጣት አለብኝ ብለን ስንወስን በዚህ መንፈስ በዚህ ስሜት ነው ይሄንን የተበላሸና ውጥንቅጡ የወጣን ዓለም ልናስተካክል እንችል። ለሰው ልጅ መድኃኒት ተደርገን የተፈጠርን ህዝቦች ነን። ቁንጡን ኸይረ ኡማ ተብለናል። ይሄ ኸይርያ የሚመጣው እኮ ዝም ብሎ አይደለም ማለት ዝም ብሎም አይገኝም። አላህ ኸይር ከሌሎች በላጭ ህዝቦች ናቸው ሲለን ማሟላት ያለብን መስፈርቶች አሉ አይደለም። ሰዎች የተውት ዛሬ አይ ብሎ ይባላል አንዳንድ ጉዳዮች ላይ የማይመለከት ነገር ወደ ምዕራቡ ዓለም ስትሄድ የማይመለከት ነገር አትባው። ምንም የማይመለከተው ነገር የለም። እዚህ ፈሳድ እየተሰራ እዚህ ቃል እየተሄደ እዚህ ፋሻ እየተደረገ እዚህ ኤሌክትሪሲቲ ምናምን እየተፈጸመ ያንተ ጉዳይ አይደለም። ተخل في شؤون ያልሆነ ጉዳይ ላይ አትግባ ይላል ራሱ ሙስሊም እኮ አይመለከትህም። ይመለከታል። خير أمة ተብለሃል። ተأمرون بالمعروف وتنهون عن المنكر ያን ኃላፊነት የማይወጣ የሆነ ስሜት ውስጥ ስትገባ ትጠፋለህ። ይመለከታል አይመለከትም አይደለም። አንተ አላህ ባሪያ ነህ። የታዘዝከው ማለት አልአርድ ነው። መሬትን ልታሳምር ነው። ለሰው ልጆች ሞዴል ልትሆን ነው። መሪ ልትሆን የተፈጠርከው የሆነ ቦታ ላይ አትቆምም። ራስህን አግዘህ ገተህ አይቻልም ብለህ ይሄ ነው ሙእሚን ይሻገራል። ከራስ ያለፈ ማንነት አለው። ይመለከተኛል ብሎ ይቆማል። ሰው ሲጠፋ ያየ የኔ ድርሻ አይደለም የኔ ስራ አይደለም ብሎ አይቆምም። ይሄንን እንድናምን ያደረጉን እኮ እነዛ ናቸው። ምክንያቱም ሰውን ከማንነቱ ሊያወርዱት ሰውን ከሪሳላው ሊያስወጡ ስለፈለጉ አይመለከትም ይላል። እንዴት አይመለከተኝም? አላህ እየተጣሰ መመሪያው እየተጣሰ እንዴት አይመለከተኝም? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳሉት ጅብሪል ዐለይሂ ሰላም አንዲት አካባቢን አላህ እንዲያጠፋ ዞት ሲሄድ ጅብሪል ከተማውን ሊያጠፋ ሲሄድ ምንድነው ለአላህ መልስ የሰጠው? እዚህ ከተማ ላይ እኮ ጌታዬ አንተ ሲገዛ የሆነ ሀቢብ ለይል ቃይም ቀንሷይን የሆነ ባሪያ አለ እሱ ያለበት ከተማ ነው ሲል ፈብድዕ ቢሂ ነው ያለው አላህ። ስትጀምር ማጥፋትን ከሱ ጀምር አለ አላህ። ለምን ለይል ይቆማል፣ ቀን ይጾማል። አንድ ቀን ግን አላህ ሐቅ ሲጣስ ፊቱ እንኳን ተቀይሮ የማያውቅ ሰው ነውና ስታጠፋ ማጥፋትን ከሱ ጀምር አለ። የሆነ ለራሴ የተፈጠርክ አይደለህም አንተ ከዚያ ያለፈ ማንነት ይዘን እንድንወጣ የተፈጠርን ሰዎች ነን። ይሄ ሲገባን ነው። ይሄንን ስንረዳ ነው እንደውማ መፍትሄ ሆነን መውጣት የምንችለው ለትውልዱም የተሻለ ነገር መስራት የምንችለው ለሰው ሰርባ አጠቃላይ። ስለዚህ በተለይ ወጣቶች ሁላችሁ እዚህ ያላችሁ ወጣቶች እኔ በጣም የሚገራርም አንዳንድ ጊዜ ሳናስተውላቸው የሚያልፉ መለስ ብለን መረዳት የሚገባን የቁርአን አያቶች አሉ። ዝም ብለን ኖርማል አድርገን በየቀኑ መቀራችሁ ግን ያልገቡ ፋቲሃ ሁሉ ጊዜ እንቀራዋለን እንጂ ፋቲሃ ከገባ እኮ በቃ ቅድም እንዳልኩት ኢያከ ነዕቡዱ ወኢያከ ነስተዒን ሁሉ ነገር ይለውጣል። ሁሉ ማንነትን ነው የሚቀይረው። እስቲዓና በአላህ ነው። በአላህ የታገዘ የአላህ ባሪያ የሆነ ሰው እንዴት ብሎ በመክሉቅ እጅ ይወድቃል? እንዴት በፍጡር እጅ ወድቆ የበታች ይሆናል? አይሆንም። ሙስተሂል يكون اعتزاز النفس ينورها عزيز النفس ነው لا يخلي لحد ቅድም ሸባብ ላይ ያላችሁ ስትልሽሉት እንደተነበረው
የሚወድቅ አይደለም፣ ዝቅ የሚል አይደለም፣ የሚጎነበስ አይደለም፣ እጅ የሚሰጥ አይደለም፣ የሚዋረድ አይደለም። ሙስተሂል አይችልም። ምክንያቱም አላህ ይዞ የአላህ ባሪያ ነኝ ብሎ እንዴት ብሎ በቃ መምረጥ አለበት። ባርነት ነው የለዚህ መስጠት አለበት ወይ? ስለዚህ የጋራ ባርነት የለም። አላህ ጋር ለጋራ የምትሰጠው ጌትነት የለም። ወይ አላህ ባሪያ ነው ወይ ደግሞ ሌላ ነገር ባሪያ ነው። እዛ ነው ተይስ አብዱል ዲናር፣ ተይስ አብዱል ድርሃም፣ ተይስ አብዱል ቀጢፋ፣ ተይስ ወንተከስ ይላል ተይሳሰለ። ወይ ገንዘብ ትመርጣለህ ወይ ምናምን ትመርጣለህ፣ የሆነ ነገር መርጠህ እጅ ሰጥተህ ትገባለህ። ይህንን ስሜት ነው እንዲኖረን የሚፈልገው ኢስላም። በተለይ ወጣቱን እንደዚህ አይነት ዓለም ውስጥ ስንኖር እና አንዳንድ የቁርአን አያቶች አንድ አያት በህይወታችን ውስጥ ሁሉ ነገራችንን ሊቀይር፣ አንድ ሐዲስ መጥቶ ሁሉ ነገራችንን ሊያስተካክል ይችላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዱ ሐዲሳቸው ይገርመኛል፣ በጣም ያጅበኛልና ነብዩ ሰለላሁ ዐለይሂ ወሰለም 70 ሺህ ከኡመቶች 70 ሺህ ሰሃባዎች 70 ሺህ ሰዎች ያለ ሂሳብ ጀነት ይገባሉ ያሉት ሐዲስ ሁላችሁም ታውቃላችሁ አይደል? የኡካሻ ብን ሙሕሲን ሐዲስ ግን እስቲ ቆም ብላችሁ አስቡ። ነብዩ ሰለላሁ ዐለይሂ ወሰለም 70 ሺህ ሰዎች ከኔ ኡመት ጀነት ይገባሉ ያለ ሂሳብ መልእክቱ ለሱሐባ ነው የተላለፈው። አንድ ቦታ ላይ ነው የተነገረው። ብዙ ሱሐባዎች ተቀምጠዋል። ግን ሙባደራውን ተመልከቱ። ኡካሻ ብን ሙሕሲን ቅጽበታዊ ምላሽ ለመስጠት እጁን አነሳ። ያ ረሱላህ አዱሊ አና ኩነ ሚንሁም ከነሱ እንደሆነ ዱዓ አድርጉልኝ አላቸው። አንተ ከነሱ ነህ አሉ። እንዴ ከነዚህ የሚቻላል አለ ሌላኛው ሱሐባ። እሱ ተከትሎ እኮ ነው ወዲያው በዛው ቅጽበት ነው እጁን አንስቶ እኔንም ያ ረሱላህ ሲላቸው ሰበቀከ ቢሃ ኡካሽ ቀደመህ አሉት። አንድ መልእክት ተላልፏል። በተመሳሳይ ቦታ ላይ በተመሳሳይ ደቂቃዎች ውስጥ ሁለት ሰዎች ጥያቄ ጠይቀዋል። ለአንዱ መልስ አግኝቷል፣ ለሌላው ተነፍጓል። ይህንን ምናቸው ያደረጉት ራሳቸው የተናገሩት ሐዲስ ላይ ለዚህ ሰጡት፣ ለዚህኛው ከለከሉት። ምንድነው እያስተማሩ? ረሱል ሰለላሁ ዐለይሂ ወሰለም በአንድ ቅጽበት ላይ የግማሽ ደቂቃ ልዩነት በማይኖርበት ሂደት ውስጥ ጀነት ያለ ሂሳብ መግባትና ዘመናት በጅቶ ሂሳብ ተደርጎለት ጀነት የሚገባ ሰው መካከል ያለ የሰማይና የምድር ልዩነት እኮ ነው የመጣው። በግማሽ ደቂቃ ውሳኔ ሙባደራ ወሰነ። ኡካሻ ነው ሰበቀ ከቢሃ ኡካሻ አቋም ነበረው። ፈጠረ፣ እርምጃ ወሰነ። ዘገየ፣ ተቀደመ። ግማሽ ደቂቃ ሆኖ ተመልከቱት። የሰማይና የምድር መካከል ልዩነት ያለው ውጤትን ያስመዘገቡት። ይህ ሐዲስ በጣም ቆም ብለን ካየነው በእያንዳንዱ ህይወታችን ውስጥ ዘግይተናል። መወሰን እያቃተን ነው የተቀደምነው። ብዙ ድሎች በእጃችን አምልጠዋል። ብዙ ፍሮሶች ከህይወታችን ላይ ወጥተዋል። የምንችላቸው ማድረግ እየቻልን በመዘግየታችን ብቻ ያመለጡን በጣም ብዙ ነገሮች አሉ። ጀነት አላህ ሰማት ወልአርድ ያለ ሂሳብ መግባትና በሂሳብ መግባት መካከል ያለው ልዩነት አስቡ። እንግዲህ ከሐዲሶቹ እንደተገለጸው 50 ሺህ ዓመት ነው አይደለም? ሂሳብ 50 ሺህ ዓመት ሂሳብ ላይ ነው። ሂሳብ ለመታሰብ ብቻ የሚቆምበት ጊዜ 50 ሺህ ዓመት የሚቆም ሰውና ጀነት ያለ ሂሳብ የሚገባ መካከል ያለው ልዩነት የተፈጠረችው አንዲት ሙባደራ ናት። ውሳኔ እኔ መቅደም አለብኝ ብሎ የወሰነ ሰው አስቡ። በህይወታችሁ ውስጥ እድሎቻችሁን ያመለጧችሁ ያሳለፍናቸው እድሎች እየቻልን መወሰን ባለመቻላችን ምክንያት ያመለጡን እድሎቻችን አስቧቸው። አሁን ይሄን ግን እንዳለፈን ስናውቅ ነው የሚገባል። እየቻልን እንዳመለጠን ስናውቅ ነው የሚረዳል። ይህንን እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ለኡካሻ ብን ሙሕሲን የነገሩት ሐዲስ ብቻ አይደለም። ሐዲሱ በጋራ ነው የተነገረው። ብዙ ሱሐቦች ባሉበት የወሰነው አንድ ሰው ነው፣ የቀደመው አንድ ሰው ነው፣ ያሸነፈው አንድ ሰው ነው፣ ውጤቱን ያገኘው አንድ ሰው ነው። እስኪ የውመል ቂያማ ላይ የሚወጡት ኡመቶቻችሁ ይህን ሐዲስ እየነገሩ ረሱል ሰለላሁ ዐለይሂ ወሰለም እንደ ኡካሻ ብን ሙሕሲን ትወስናላችሁ፣ ትሆናላችሁ፣ ትቀድማላችሁ ወይስ ደግሞ ትቀራላችሁ? የትኛው መስመር ትመርጣላችሁ? ምርጫ የትኛው ነው? እናንተ ጋር ያለው የቱ ይሻላችኋል? ለዚህ ነው ይሄ ወጣትነት እንደዚህ አይነት አቅም፣ ጉልበት፣ ፍጥነት ለነገራቶች ፈጣን አይደል? በሁሉ ነገር ላይ ቃቢል ተግይር ለመለወጥ አቅም ያለው ጉልበት ያለው ኃይል መስራት ይችላል፣ ማድረግ ይችላል። ያን ለማድረግ ግን መወሰን ይፈልጋል። በዚህ ስሜትና በዚህ መንፈስ ከፊት ለፊት ቆመን ነገን ለመቀየር እንደ ኡማ አላህ ፊት ስንቆም ላለማፈር እንደ ሰው በመኖራችን የመኖራችን አሻራ ለማስቀመጥ
ድርሻ ያለው ሰው ሆኖ ለመገኘት ዋጋችሁ ስንት ነው? ስንት ታወጣላችሁ? ራሳችሁ ዋጋ ስትባሉ ዋጋችሁ ስንት ነው? ዛሬ ዘመኑ የሚለካበት በተለያየ ነገር ነው አይደል? እንዲህ አይነት ህንፃ ያነጸ እንደዚህ አይነት ግንብ የገነባ ሰው ሀብት አለው፣ የቆርቆሮ አለው፣ ይሄ ገንዘብ አለው ተብሎ የሚቆጠርለት ሰው ሰው ሲለካ እሱ እኮ ትልቅ ሰው ነው፣ እንዲባለ ሀብት ነው ይባላል። እንዲህ አይነት እውቀት ያለው ሰው እንዲህ ነው ይባላል። ያው ዘመኑ ደግሞ የዚህ የሶሻል ሚዲያው ዘመን ነው። ይህን ያክል ፎሎወር ያለው ሰው እየተባለ ሁሉም የተቀላቀለበት ጃሂልና አሊሙ የማይለይበት ሰው በምንድን ነው የሚለካው? በምንድን ነው ያንተ ዋጋ የሚለካው? ዋጋ ስንት ነው ብለህ ስታስብ ራስህ ምን ላይ ቦታ አለ? አላህ ዘንድ ያለህ ዋጋ ስንት ነው? ምንድን ነው ቦታ አለ? እስልምና ሚሊዮኖች የወከሉ ሰዎች አሉ። ቅድም እንደ ኢብራሂም ዓለይሂ ሰላም ግለሰቦች ኡማን ወክለው የተነሱ ሰዎች ይዘን እነዚህ ስሜቶች ናቸው። ለውጥም በትክክል አስበን እኔ መሆን እንደሚችል አምኜ ከትንንሽ ጉዳዮች ወጥቼ ትልቅ ጉዳይ ነው የሚመለከተኝ የማህበረሰብን ችግር ለመፍታት የተፈጠሩ ለሰው ልጆች መፍትሄ ሆኜ የተፈጠርኩ ሰው እንጂ እኔ አንተ ወዳቂ ራስህን እንድታይ የተደረክበት ቦታ እዚህ ቦታ ላይ አይደለም። ወንድም እህቶች ይህንን እኔ እንዳስተሳሰብ ቅድም እንዳልኩት ተግይር መፋሂም ወጣት ሆኖ አስተሳሰብን ለመለወጥ የወሰነ ወጣት ግንዛቤ የተስተካከለ ወጣት ብዙ ነገር ይቀየራል፣ ብዙ ነገር ይሰራል። ያ ስሜት በእኛ ውስጥ ካለ ነገራቶች ለውጣሉ፣ ይቀየራል። እነዚህ ዛሬ ከባድ መስሎ ይታዩ ፈተና መስለው የምናያቸው ጉዳዮችን እንወጣቸዋል። ይኸው አንዱ ሪጃሎች አሉ፣ ተመልከቷቸው። በዛ ላይ ዓለምን ብቻቸው ሆኖ የሚጋፈጡት ልጆች ምንድን ናቸው? እኔ እናንተ ከተፈጠሩበት አፈር ላይ የተፈጠሩት እነዚህም ሰዎች ምንድን ነው ሌላ ማዕድን ያላቸው? እንዴት ነው በዚህ ልክ መቆም ይሻሉት? እኔ ትንሽ ነገር እየወዘወዘኝ ነው፣ ትንሽ ነገር እያቆመኝ ነው፣ ትንሽ ነገር እየነካኝ ነው፣ ትንሽ ነገር እያስፈራኝ ነው። በትንሽ ነገር ሐዝ ትንሽ ነገር ሲመጣ እደነግጣለሁ፣ ፈራለሁ። ዓለም ፊት ብቻህን ሁሉ ነገር ተዘግቶብህ ጨለማ ውስጥ ለአላህ ሳላ አላህ ይዟል። በቃ እያሳዩ ነው ዛሬ ድረስ ሙጅዛ ናቸው እነዚህ አይደለም፣ ተአምር ናቸው። ከእኔ እኮ ይብዳ በቃ ይቻላል። ሁሉ ነገር ተሰጥቷቸው እነሱን የሚያዩ በፍርሃት የተቀመጡ ሰዎች አሉ። ሁሉ ነገር ከእጃቸው ወጥቶ ደግሞ አላህ እንዳላቸው የሚያምኑ ግን ዓለም ፊት ለመቆም የወሰኑ ሰዎች ደግሞ አሉ። ይሄ የሷሃባ ትውልድ አለ። የነብዩ ኢብራሂም ዘመን ሰዎች አይደሉም እነዚህ? ነብዩ ጋር የነበሩ ሷሃባዎች አይደሉም? እኔ እናንተ ጋር የተፈጠሩ በዚህ 21ኛው ክፍለ ዘመን ያሉ ሰዎች ናቸው። ምንድን ነው ልዩነታችን? አንድ ምድር ላይ አንድ ዓለም ላይ የሚኖሩ ሰዎች ግን ሆኖ ማሳየት ችለዋል። የሙስተሂላቶችን አይቻልም የሚባለውን ነገር እንደሚቻል ማሳየት ሆኑት ልጆች አላህ በዚህ ዘመን ዛቶ የሰሃባ ትውልድ የምታዩቸው ተአምር የሚመስሏችሁና የምታዩቸው ሰዎች ተዋቸው። እዚህ ተመልከቱ እያለ ነው አላህ ሱብሓነሁ ወተዓላ እንደሚቻል እያሳየ። ስለዚህ ሚና ይኖራል። በትክክል ያንን ተረድተን እንወስን፣ ወደፊት ለመሻገር እንወስን። አንተ ራስህን አሳንሰህ የሆነ ትንሽ ቦታ ላይ ቁመህ አትገኝ። ለራስህ የምትሰጠው ዋጋ ትልቅ ነው። ባነስን ቁጥር መለኪያችን ትንሽ ነገር ነው። ቅድም እንዳልኳችሁ ፎሎ ነው የሚያስጨንቅ የሆነ ተራ ነገር ነው። ዓለሙ ሌላ ውጥንቅጥ የወጣ ዓለም ነው። የሚያስጨንቀህ ሌላ ዛሬ ነው ዓለም የሚገለጽበት የስልጣኔ መገለጫ ተብሎ የሚነግሩት ይኸው ቴክኖሎጂ ነው፣ ይኸው ህንፃው ነው፣ ይኸው ድንጋዩ ነው። ከራህማ የወጣ ከእውቀት የጸዳ ማለት እዝነት የጠፋበት ለሰው ዘር መፍትሄ መሆን ያልቻለ ስልጣኔ አይደለም። መጥፋት ካልሆነ በስተቀር ራህማ አይደለም። በስልምና ታሪክ ውስጥ ታውቃላችሁ እነዚህ ልክ ዓለምን በማጥፋት የሚደሰቱ ሰዎችና ፌሽታ የሚያደርጉ ሰዎች እንዳሉ የሰው ልጆችን በማዳን ሂደት ውስጥ ደግሞ የሚወሰኑ ውሳኔ አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በስልጣን ታሪክ ውስጥ ድላቸው የትኛው ድል ነው? ፈትሁ መካ ነው አይደል? የመካ መከፈት ነው አይደል? የመካ መከፈት ከብዙ ፈተና፣ ከብዙ ችግር፣ ከብዙ ስደት፣ ከብዙ እንግልት፣ ከብዙ ዋጋ መክፈል፣ ከብዙ ሂጅራዎች በኋላ የመጣ ውጤት ነው አይደል? መካ የተከፈተው። መካ ሲከፈት ግን ነብዩ ሰለላሁ ዐለይሂ ወሰለም መካን ለመክፈት መሰረታዊ ምክንያታቸው እንደነበር ታውቃላችሁ? ለምን ነው መካ የሄዱት? ፈትሁ መካ ለበቀል ነው?
ያሳደዷቸውን ሰዎች ዋጋ ሊያስከፍሉ ነው። ንብረታቸውን የዘረፉ ሰዎቻቸውን ሊዘርፉ ነው። ያለ ማድረግ ነበር ይሄ አልነበረም። ይሄ ነው የሚገርመው። እነዛ ነብዩ ሰለላሁ ዐለይሂ ወሰለም ላይ ችግር የፈጠሩ በነብዩ ሰለላሁ ዐለይሂ ወሰለም መካከል ሀገር እንዲሰደዱ እንዲወጡ ፈተና የሆኗቸው ሰዎች ለመበቀል አይደለም ፈቱ መካ ሄዱት። ትልቁ እስልምና አይደል ፈቱ መካ። ፈቱ መካ ግን ነብዩ ሰለላሁ ዐለይሂ ወሰለም ጂሃድ ብለው ከተማን ነፃ ለማውጣት የተሰደዱበትን ሀገር ለመመለስ አይደለም የመጡት። ለምን ነበር ታውቃላችሁ? ሁዛ የሚባሉ ጎሳዎች ነበሩ። አነስተኛ ጎሳዎች ናቸው። ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሙሽሪኮች ናቸው። ከነብዩ ጋር ስምምነት ነበራቸው። ቃል ኪዳን ተጋብተው ነብዩ ጋር ሙሐዳ የነበራቸው ጎሳዎች ነበሩ። እነዚህ ጎሳዎች ቁረይሾች አጠቋቸው። ቁረይሾች ታጠቋቸው ኑስራ ጠየቁ። እርዳታ ለነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ ተጠቃን ያንተ ወዳጅ በመሆናችን ያንተ ጋር ቃል ኪዳን በመጋባታችን አለ ለመወጋት በመወሰናችን ቁረይሾች አጠቁና አቡ ሱፊያን ጎዱን። አንጅዳ ያ ረሱላህ ብሎ ጮኸ በአገራቸው መልእክተኛ ላከ። አስቡት እንግዲህ ያ ለዘመናት 10 ዓመታት ሀገር ያፈናቀሏቸው ያሳደዷቸው አሉበት ድረስ እንዳይቀመጡ መዲና ድረስ እየመጡ ሀበሻ ድረስ እየሄዱ የውጓቸው ሰዎች ለመበቀል አይደለም ነብዩ ፈቱ መካ የመጡት። ለነዛ ለኹዛ ለተበደሉ ጎሳዎች ፍትህ ለማስፈን ረሱል ሰለላሁ ዐለይሂ ወሰለም ሙሽሪኮች አህድ ያላቸው ዋህዳ ያላቸው ሰዎች ስለተነኩ መብታቸው ስለተነካ ሐቃቸው ስለተገፋ ለነሱ መልስ ለመስጠት መጥቶ ረሱል ሰለላሁ ዐለይሂ ወሰለም ፈቱ መካ የተደረገው በዛ ኹዛ ለመርዳት ነው የመጡት ረሱል ሰለላሁ ዐለይሂ ወሰለም። ይሄን ስምና ነው ተመለከታችሁት። ይሄ ነው ቅድም ያልኳችሁ አይመለከተኝም በልሃቆም ዓለም ላይ ሰው ተወለዱ አይደለም ልክ እንደገዛ ወንድሞቻቸው እንደጣሏቸው ዙሪያቸውን ሀብት ንብረት መሳሪያ ይዘው እንደከዷቸው ሳይሆን ሙሽሪኮች እኮ ናቸው። ግን ቃል ኪዳን አላቸው። እነሱ ስለተበደሉ የእነሱን በደል ለማንሳት ነብዩ ሰለላሁ ዐለይሂ ወሰለም ካዕባ መካ መከፈት እንዳለበት ወስነው ረሱል ሰለላሁ ዐለይሂ ወሰለም هذا هو الإسلام። በየትኛው በኩል የሚደርሰው በደል የሚያስጨንቀው ሙእሚን የትኛው ፈተና የሚያሳስበው የትኛው ችግር ይመለከተኛል ብሎ የሚቆም ችግር ለመፍታት መፍትሄ ሆኖ ለመምጣት የተበደሉትን በደላቸውን ለማንሳት ከችግራቸው ለመታደግ ይሄ የሙእሚኖች ማንነት የሙስሊሞች ባህሪ ነው። ያን የሚያደርገው ግን የገባው ነው። አሁን ሪሳላው ሲገባ ለዚህ ነው እያንዳንዱ የምታደርጓቸው የሙስሊም እንቅስቃሴ እስልምና ለመካደም የእስልምናን ግዴታ ለመወጣት ኃላፊነታችሁ ላይ ለመቆም የምትችሉትን ለመስራት ግዴታችሁን ለመወጣትና ትንሽ ስራ ሰጣችሁ አትርኩ። ዛሬ እዚህ ጀማውን በማስተባበር ሀቂቅ ላይ ብትሰሩ በየቦታው ብትንቀሳቀሱ እቺ ትንሿ የምታበረክቷት ነገር ናት። የሆነ በእስልምና ውስጥ ትልቁ ሪሳላ እንደተሸከማችሁ እንዳታስቡት አይደለም። ለዚህ አልተፈጠርክም አንተ። እቺ ትንሿ ሪሳላ ናት። ትንሽ ግዴታ ነው። ግን ዛሬ እንደዚህ አይነት ስብስቦችን መልካም ስራዎችን በተጠው መሰራት ያልቻለ ሰው እንዴት ብሎ ያስባው ለፊት መሻለ? ይሄ ሙእሚን ከዚህ ያለፈ ማንነት አለው። ከዚህ የበለጠ መስራት የሚችልበትም አቅም አለው። የተሰጠ ይሄ የነብዩ ሰለላሁ ዐለይሂ ወሰለም ትውልድ ነብዩ ሰለላሁ ዐለይሂ ወሰለም በዚህ በፍትህ መዛባት ላይ ዓለም ዛሬ የፍትህ መዛባት ነው ዋጋ ያስከፈለን ያለው አይደል? ይሄን ፍትህ ለማስፈን ግን ነብዩ መካለፍ መክፈት መጡ። ሰለላሁ ዐለይሂ ወሰለም ይሄን የዙልም ዓለም ማን ይለውጠው? ይሄን የተበላሸ ሲስተም ማን ያስተካክለው? ዛሬ የትንበት ያለናቸው የፈተና ጊዜያቶች መለወጥ ይችላሉ። ግን እኛ ወርጠን ከተነሳን ብቻ ነው ወንድሞች። ለዚህ ደግሞ እናንተ ናችሁ ባለቤቶች። እናንተ ራሳችሁን በወሬ ጠባብ ሰርኩል ውስጥ አጣችሁ በትንሽ ቦታ ላይ አቆማችሁ የድርሻ ይኖራችሁ ከቆማችሁ ራሳችሁ ቆማችሁበት የበለጣችሁት ብቻ ነው አላህ ይሰጣችሁ። አንዳንድ ጊዜ እኔ ሰሞኑን አንድ አሚር የሳዑዲ አሚር ከነገስታት ቤተሰቦች ሆነ አንድ ሚኒስተር ሐጅ ላይ የገጠመው የዘንድሮ ያለፈው ዓመት ሐጅ የገጠመውን ተሞክሮ እየተናገረ በጣም የሚገርም ታሪክ ሲያወራ ሰማሁ። እና
በየዓመቱ ሐጅ አደርጋለሁ። አሚር ነው በየዓመቱ ቪአይፒ ሐጅ ያደርጋል። ግን ካሳለፍኳቸው ሐጆቹ የተለየ ሐጅ እንዳደርግ ያደረገ ክስተት ገጠመኝ ብሎ የገጠመው ገጠመኝ ነው የሚናገረውና ምን ገጠመኝ አልመሰላችሁ? ምሽት ላይ ሚና ላይ ተቀምጠን ምሽት ላይ እና አጋጣሚ ሆኖ እስቲ እንደው ትንሽ ተመሽል አድርግ እንደው ተፈኩር እያረኩኝ ዚክር እያረኩ ራሴን ላዳምጥ ብዬ ስልኬንም አስቀምጬ ጠባቂም ጋርድም ሳይከተለኝ ብቻዬን ወጣሁ ይላል። ብቻዬን እየወጣሁ መንገድ ላይ ሲሄድ አንድ ድንጋይ ላይ የተቀመጠ ሰባዎቹ ውስጥ ያሉ ሰው ትልቅ ሰው አገኘኋቸዋል እና አንተ ነህ አሉ። ማን ነው አልኳቸው። አንተ ነህ መልእክተኛው? የምን መልእክት? አይ እኔ ስጋ መብላት አምሮኝ አላህን ስጋ እንዲልክልኝ ጠይቄው ነበርና አላህ ልኮ ከሆነ ደነገጥኩ አለ። በዚህ አይነት እርግጠኝነት አላህን ጠይቆ መልእክተኛ የሚጠብቅ ሰው እሺ አንድ ጊዜ ጠብቁኝ አልኩኝና ሄድኩና ስልክም ሳላስኩኝ ተመልሼ ወደ ኸይማዬ ሄጄ ጠባቂዎችን አዘዤ አለ የተባለ ቆንጆ ስጋዎችን አስጠብሳችሁ ታኔት ነው አሰጣችሁ ይዛችሁ አልኳችሁ። እኔ ተመልሼ እሳቸው ጋር ስጋው ደረሰ መጣ በሉ። የበሉትን ያክል በጣም ብዙ ስጋ ስለነበር ተረፈ። የሞሮኮ ሐጃጆች መጡ። የተወሰኑ ሰዎች ኸይማ ይዘዋል። ድንኳን እዛች ራቅ ብለው ከኛ አጠገብ ድንኳን ዘረጉና ተቀመጠዋል። እነዛን ሰዎች አንደኛው ሰው ጠሩትና ወንድም ከኔና አሉት እዚህ ቆንጆ ስጋ አለ፣ ስጋ ሁሉ ሰዱና አላህ ያመጣልን ዝክር ወሰዱ አሉና ሰዎች ወሰዱ በሉና እዛው ተቀምጠው ምን አባለ ሰው የመሰላቸው ደግሞ ቆንጆ ናና ያለው ሻይ አምሮኛል አላህ እንዲያመጣልኝ እፈልጋለሁ አሉ። እና ከነዛ ስጋ ከሰጧቸው ሞሮኮዎች እናንተ ስጋ ጋብዛችሁና እና ደግሞ የሞሮኮ ቆንጆ ሻይ አለ ብለው ሻይ ይዘው መጥቷል። እኔ እዛው አጠገባቸው ተቀምጫለሁ አለ። ያየው ነው የሚሉት ሻዩን ይዘው የመጣው ሰውዬ ናና አለው አሉት አለ። ናና አለ እዛ ድንኳን ውስጥ ናና ሊያስኩ ናናውን ይዤ ልምጣ ብሎ ተመልሶ ሄደና ናና ለኔም ደስታቸው በጣም የሚጣፍጥ ሻይ ጠጣናል። ሰውዬ ምን ጉድ ናቸው አሉኝ። እዛ ቆዩ። አሁን ትንሽ ቆየንና ደግሞ አሁን ስለደከመኝ የኔ ጀማዎች አሉበት ቦታ ለመሄድ በእግሬ መሄድ አልችልምና ነው የሚወስደኝ አረቢያ አላህ እንዲያመጣልኝ ጠይቄዋለሁ። አረቢያ ዊልቸር ወላሂ በዛው ቅጽበት እነዚህ አምቡላንስ መጥቶ ዊልቸሮች አወረዷል እና ዊልቸሩ መጣ። ዊልቸሩ ላይ ተቀመጡ። የት ነው የሚሄዱት? እኔ ከነከሌ ጉጃጆች ጋር የመጣሁት እዛ ነው የሚሄደው። ኦኬ እንደው ለምን የቀሩትን ሐጅ እኔ ጋር አያሳልፉም? እዚህ ጋር አይ እኔ የራሴ ባህሪ ስላለኝ ራሴ በምፈልገው መልኩ ነው ሐጅ የማደርገውና አንመቻችም አውፍ በለኝ። የት ነው ቦታችሁ? እዛ ነው ኸይማችን። ተከትያችሁ ሄድኩ። ቦታውን አየሁና ተመለስኩ። እዛ እኛ ውስጥ ከነበሩት ትልቅ ከኪባር ዑለማ ከሆኑ ትልቅ ዓሊሞች መካከል አንዱኛ ጋር እዛ ጋር ሄጃሉ። እንደዚህ አይነት ሰው ገጠመኝ ነው ብዬ ሰውየውን ለማሳየት ይዣቸው ይባል። ትልቅ ሰው ናቸው፣ ትልቅ ዓሊም ናቸው፣ በጣም የሚታወቁ ፈትዋ ያላቸው በቴሌቪዥን የሚታዩ ሰው ናቸው። ተመልሰን ቦታቸውን ስላየሁ ሄድኩኝ አለ። እዛ ቦታቸው ላይ አገኘናቸው። ሰውየው በጣም ይታወቃል፣ ትልቅ ዓሊም ነው፣ ዶክተር ነው። እሳቸውን ታውቋቸዋላችሁ አልኳቸው አለ። አውቃቸዋለሁ፣ አብዱ ሚን ኢባዲላህ ናቸው አሉ። አንዱ የአላህ ባሪያ ነው፣ ሌላ ምን ይሆናል አሉ። ይላል እንደዚሁ እኔ ሲያቁኛል እሱ ሚኒስተር ነው፣ በቴሌቪዥን ይታያል ምናምን። አንተም ያው አብዱ ሚን ኢባዲላህ ነህ አሉኝ። ሌላ ብቻም አጥቶም ከአላህ ባሪያዎች ሌላ የምትጠሩ ነገር የለም አሉኝ። ሩቅ እንደሆነ ያለንበት ሁኔታም ሩቅ እንደሆነ ገባኝ። ራሱ አሁን ብዙ ነገር ተመለከትንና እዛ እንደው የቀራችሁን ጊዜ እኛ ጋር ብታሳልፉ ድጋሚ ጠይቀናቸው ፈቃደኛ አይደሉም ማለት። እንግዲያውስ እንደው የሚፈልጉት ነገር ካለ ከሐጅ በኋላ ቢሆን የሚያስፈልጉት ነገር ካለ ሕክምና ሌላም ሐጃ ምናምን ካለ እንዳደርግልዎት አድራሻዬን ውሰዱ ብዬ ካርዴን አውጣውና ሰጧቸው። አልፈልግም አሉ። ለምን? እኔ ከሰው አልፈልግም፣ ከአላህ ነው የምጠይቀው የምፈልገው እንጂ ከሰው አልጠይቅም። እዚህ አያስፈልገኝም ያንተ አድራሻ። እሺ ዱዓ አድርጉልኝ አልኳቸዋል። አንተ ራስህ ዱዓ አታደርግም እንዳሉኛል። አይ የእርሱ ዱዓ ሙስተጃብ እንደሆነ አይቻለሁና ዱዓ ያደርጉልኝ አልኳቸዋል። አላህ
ዱዓህን እንዲቀበልህ ዱዓን እንዲቀበልበት ሸርጥ እኮ ተናግሯል። እሱ እንዳለው አድርገህ ዱዓ አድርግ እሱ ይቀበላል አሉ። ሌላ ሸርጥ የለውም ማለት ነው። በቃ ምንም አድራሻ የሚሰጡን አልፈለጉም፣ አድራሻ የሚቀበሉን አልፈለጉም፣ አብረው ሊገናኙ ፈቃደኛ አይደሉም ማለት ከዛ እና እሻልን ወጡ። ሸኺውን ጠየቋቸዋል። ሸኺውን ጠየቋቸው ይሄ ሰውዬ ምንድን ናቸው አልኳቸው። አየሁ አሉ ሸኺው እኔ እናንተ ሌላው ሰው ብትሄድ በቴሌቪዥን ያላል ያቀናል ከሌሸህ ከሌ ሚኒስትር ብሎ ይቀራል። የምድር ሰዎች አቆናል እኔ እናንተ አሉት ደግሞ አላህ ባሮች በሰማይ የሚታወቁ በምድር የማይታወቁ ይሄ በሰማይ ከሚታወቁት ውስጥ ናቸው። ለዛ ነው ጉዳያቸው ቀጥታ ወደ ሰማይ ነው የሚሉት መልሱን ያገኙት ከዛ ምድራዊ ጉዳይ የላቸው። ለማንሳት ነው ወደዚህ ያመጣኋችሁ። ቅድም እንዳልኳችሁ ሙእሚን በሐያቱ አላህ ጋር በትክክለኛ ማንነቱ ሲገናኝ በዱንያ ላይ የሚከብደው በዱንያ ላይ የሚጨንቀው ነገር የለም። እነዚህ ፈተና የሚመስሉ ዛሬ የከበዱ ነገሮች ሁሉ አላህ ዘንድ ቀላል ናቸው። በይነል ካፊሩን በሁለት ኩፍር ብሎ የሚለውት ጌታ እንደ ዓላማ እንደ ዛሬ እንደምንኖርበት ተጨባጭ በተለይ ነው ብዙ ነገር ከፊታችን መቀየር እንችላለን። ግን እኛ ያለ መቀየር ቅድም ያልኳችሁ እዛችንን ተደርገን ተረድተን ነገን የተሻለ ለማድረግ የወሰኑ ሙፈክሮች የሚያስቡ ሰዎች ፋህም ያላቸው ግንዛቤ ያላቸው የወሰኑ ቁርጠኛ ሰዎች እውቀት ላይ ትኩረት ያደረጉና በእውቀት ነገሮችን ለመቀየር የወሰኑ ሰዎች ብዙ ነገር ያስተካክላል። በዛ መንፈስና በዛ ስሜት ስንሄድ ቅድም እንዳልኩት እስልምና ታሪክ ውስጥ ከራስ ያለፈ ማለትን ይዘን ወጥተን ለትውልድ የሚተርፍ ነገር ይዘን ስለተበደሉት ሁሉ ጠበቃ ሆነን መቆም እንችልበት ልክ ቢሳ ስለሚዳረጉ ሙስሊም እንደሚጠበቅበት ኃላፊነት መወጣት እንችላለን ብያለሁ። ብዙ ነገር አንስቻለሁ ብዬ አስባለሁ በመልእክቴ ላይ። ይህን በተናገሩት እናንተ በሰማችሁት አላህ የሚጠቀምበት ሰዎች ያው ንግግሮች ብዙ ሊነገሩ ይችላሉ። አዲስ ነገር አልመጣም። እዚህ ቦታም ላይ ስንመጣ ሆነ አጋጣሚ የተናገርነው ሆነ ጊዜ ያወራነው እኔ ሌላ ቦታ በተለያየ አገላለጥ ሊያይ ይችላል። ልትሰማቸው ልታገኛቸው የምችሏቸው ነገሮች ናቸው። እርግጥ እንዳልኩት አንድ ቁርአን አያት ዛሬ ለማን ምን ይዞ እንደሚመጣ ነው። አንድ ሐዲስ ህይወታችን ውስጥ ቆም ብለን እንድናይ ራሳችን ያደርገንና አዲስ ህይወት ምዕራፍ እንድንሻገር ስለ ነገ ተስፋ ይዘን እንወጣ ባለቤት ሆነን እንድንነሳ ጊዜ መሐመድ አልፋቲህ እዚህ ሀገር ላይ ታሪኩን ታነባላችሁ አይደል? መሐመድ አልፋቲህ አንድ ሐዲስ ማለት ከነሱ በህይወት ውስጥ ይሄ ወሚን አሽራጥ ሰጥተው ኮንስታንቲኒያ ያለው ሐዲስ አና ለሐብሩ የተነሳበት አንዲት ሐዲስ ናት። ዓለምን ተምሳሌት መሆን የሚችል የነቢዩን ትንቢቱን ማረጋገጥ የሚችል ማንነት የወጣውና በዛ መንፈስ በዛ ስሜት ከግላዊ ማንነት ጠባብ ቦታ ሰፊው ዓለም ላይ ገብታችሁ ለኡማ መትረፍ እንደምትችሉ አምናችሁ መፍትሄ የሚሆናችሁ እንደተፈጠራችሁ ተገንዝባችሁ በዛ ስሜት እንድንንቀሳቀስ አደራ የሚለው አላህ ተውፊቅ ይስጠን። ሁላችንም ወቢላሂ ተውፊቅ